ብትሰሙኝም ባትሰሙኝም ወይም ደግሞ በሌላ ቋንቋ ብታዳምጡኝም ባታዳምጡኝም ምን ለማለት ነው? ሐሳቤን ብትገዙትም ባትገዙትም ያው ጆሮአችሁማ ይሰማዋል። የግድ ነው ስለምትሰሙ ማለት ነው። ወደህ ነው ትሰማኛለህ። ብትሰማኝም ባትሰማኝም እነግርሃለሁ። አጽራረ ቤተክርስቲያንን በዝርዝር እነግርሃለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያሉ ፈተናዎችን እነግርሃለሁ። ለኦርቶዶክሳውያን ነው የምናገረው። ለሌላው ቤተ እምነት እኔ ብዙ ጉዳይ አይደለም። ምክንያቱም ውስጣዊ አንድነትን ለማምጣት የግድ የቤተክርስቲያኒቱን አስተምሮ ማስጠበቅ ግድ ስለሆነ ማለት አጽራረ ቤተክርስቲያን የውስጥ የቤተክርስቲያን ጠላት የሚባሉትን እነግራችኋለሁ። ዝግጁ ናችሁ? እኔ የሳትኳቸው ካሉ እናንተ ኮሜንት ላይ ጻፉልኝ። አዳምጡኝ። ኦርቶዶክስ ከሆንክ አዳምጠኝ። ኦርቶዶክስ ከሆንክ አዳምጠኝ። ስማኝ። መዝንና ሐሳቡ ውድቅ ከሆነ ውድቅ ነው ብለህ ኮሜንት ላይ ጻፍ። ምንም ችግር የለውም። በሐሳብ ሞግቴ ላይቭ ላይ ስንገባ የቤተክርስቲያን የውስጥ ጠላቶች የመጀመሪያዎቹ ሳይሆኑ ነን ብለው የገቡ ተሐድሶች መናፍቃን የመጀመሪያዎቹ አስተምሮ ብረዛ ላይ የተሰማሩት በሙሉ አጠቃላይ እነማን ካልከኝ እኔ በዚህ ስም ዝርዝር እነግርሃለሁ። እነ ግርማ ወንድሙ ሄኖክ ምናምን የሚባል በአጠቃላይ አጥማቂያን የሚባሉ ክህነት ሳይኖራቸው የሚያጠምቁ እነ አስራተ ገብርኤል የሚባል የተረታ ተረት የሚያስተምረው ተስፋ የሚባለው ጠይቁ። ሊቃውንተ ክርስቲያን ሐዲስ ኪዳን ብሉይ ኪዳን የተማሩ መምህራን ጠይቁ። እነሱ የሚያስተምሩትን እነ ተስፋ የሚያስተምሩትን ትምህርት ሊቃውንተ ክርስቲያን ላይ ያመጣችሁ ይሄ ትምህርት የቤተክርስቲያን ነው ብላችሁ ጠይቁ። እነዚህ የውስጥ የቤተክርስቲያን ጠላቶች ናቸው። የኢትዮጵያ ዓለም ብርሃን የሚባሉት ደግሞ ቅዠታም ቡድኖች አሉ። ሚቃዡ ማለት ነው። ንጉሥ ይመጣል ምናምን ቤተክርስቲያን ነጻ ትወጣለች ትንሣኤ ምናምን እያሉ የሚያወሩ የሚያላዝኑ ጦርነት ሊመጣ እኮ ነው ምናምን እያሉ እነዚህ አሉ። ሐሳውያን ባህታውያን የሚባሉ ደግሞ አሉ። እነዚህ እነ ጆቢራው አይነት ማለት ነው። ጆቢራው እነሱ አይነት ትንቢት የሚናገሩ ትንቢትን እግዚአብሔር ተገለጠልን፣ ማርያም ተገለጠ፣ ጊዮርጊስ አንድም ቦታ ላይ አልተገለጠላቸው። እንዲያውም አሁን አይገለጡም። እንዲያውም ቅዱሳን አይገለጡም። አሁን እንዲያውም ልንገራችሁ፣ በቃ ይሄንን በጭንቅላታችሁ ላይ ሳሉ ቢገለጡ እንኳ የተገለጡላቸው ሰዎች ተገለጡልን ብለው አይናገሩም። ስለምን አይናገሩም? ግብዝ ላለመሆን አይናገሩም። ይሄ ማርያም ተገለጠችልኝ፣ ጊዮርጊስ ተገለጠልኝ፣ ሚካኤል ተገለጠልኝ፣ እግዚአብሔር ተገለጠ የሚለው በሙሉ ቀጣፊ ነው። በሙሉ ሲኦል ደርሼ መጣሁ፣ ገነት ደርሼ መጣሁ የሚሉት በሙሉ አዛኝቷን እኔ ከልቤ ነው የምነግራችሁ ቀጣፊዎች ናቸው። በቃ ይህንን መልእክት ለኦርቶዶክሳውያን አድርሱልኝ። ቀጣፊዎች ናቸው። ቢገለጡላቸው እንኳ እነሱ እንደሚሉት እንኳ ቢሆን ግብዝ ላለመሆን ራስን ላለማጽደቅ ራስን ዝቅ ለማድረግ ሲባል አይናገሩም። እንዲህ የተደረገላቸው ሰዎች አሁን ገነት ደርሰው የመጡ ሲኦል ደርሰው የመጡ ምናምን ቢኖሩ አይናገሩም። እኔ እንደዚህ ያሆንኩ አይሉ። ሌሎቹ ደግሞ ተፈውሰው እንኳ ቢሆን ዝም ብለው የሚቀባጥሩ አሉ። በቃ ለራሳቸው በቃ የሚቀባጥሩ እንዲህ እዚህ ቦታ እጄ ስውሯ ማርያም እጄ ተፈወስኩ፣ እዚህ ኩክየለሽ ማርያም እጄ እንዲሆኝ ተፈወስኩ እያሉ አውደ ምሕረት ላይ ምስክርነት ምናምን እያሉ የሚቀባጥሩ በሙሉ ቀጣፊዎች ናቸው። ወይም ደግሞ አስተሳሰባቸው ትክክል አይደለም። እንዴ እግዚአብሔር ለእኔ በርካታ ድንቅ ነገሮችን አድርጎልኛል። በርካታ መብርሃን እመቤታችን ቅድስት ድንግል ማርያም ለእኔ በተለየ ሁኔታ ለእኔ ብዙ አድርጋልኛል። እሱን ወጥቼ መቀባጠር አይጠበቅብኝ። እሱ አትፈልገውም። ድንግል ማርያም አትፈልገው። እግዚአብሔር እንደዚህ እንድንቀባጥር አይፈልግም። ህሌናችንን እንድንጠብቅ፣ አይምሯችንን፣ አስተሳሰባችንን እንድንጠብቅ ነው እግዚአብሔር የሚፈልገው። እነዚህ ቀጣፊዎች ነው። በየአውደ ምሕረቱ እንዲህ ተደርጌ የበሶ መነጠጥ በልቼ ተፈወስኩ፣ ቃሪያ እንዲህ ብዬ ተፈወስኩ፣ እንዲህ አድርጌ ተፈወስኩ፣ ጠበል ተጠምቄ የሚውሉ አውደ ምሕረት ላይ ወንጌል እንዳንማር አውደ ምሕረቱን ምስክርነት ምናምን እየተባለ የሚቀባጥሩ ሰዎች በሙሉ ቀጣፊዎች ናቸው። ራሱን የቻለ እኮ ምስክርነት የሚሰጥበት ስርዓት አለ። በእውነቱ ያ ገቢረ ተአምሩ መፈጸሙን ሊቀ ጳጳሱ ካረጋገጠ በኋላ በሊቀ ጳጳሱ አማካኝነት ነው ምስክርነት የሚደረገው። ይሄ በቀኖና ቤተክርስቲያን አለ። ዝም ብዬ አላወራም። ጠይቁ። የኔን ማታምኑ ከሆነ ሄዳችሁ መምህራንን ጠይቁ። ሌሎቹ የቤተክርስቲያን ጠላቶች ደግሞ እነማን ናቸው ከተባሉ ከርሳም ሆዳም ለገንዘብ ብለው ሃይማኖታቸውን የሸጡ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም የሚነግዱ መነኮሳት ነን ባዮች፣ በከተማ የሚልከሰከሱ መነኩሴዎች፣ ቀጣፊዎች፣ ሳይመነኮሱ የጳጳሱ ጳጳሳት ራሳቸው ሀገር ያጠፋሉ። የእንታ መንከር እነሱ ናቸው የቤተክርስቲያን ጠላቶች። ልንገራችሁ፣ የውስጥ የቤተክርስቲያን ጠላት የሙሉ ወንጌል ቸርች አባል የሆነ ጳጳስ አለን የማውቀው የቅባት እምነት ተከታይ የሆነ ጳጳስ አለን የማውቀው። እነዚህ የቤተክርስቲያን የውስጥ ፈተናዎች ናቸው። ሌሎችን ደግሞ እናንተ ጨምሩ። በጣም ይቅርታ፣ ሌሎች የዘነጋዋቸው ደግሞ ቲክቶክ ላይ ዕቅበተ እምነት እንሰራለን የሚሉ የቲክቶክ ነጋዴዎች አሉ። በስም ነው የምጠቅስ እዚህ ላይ እነ ደምረው ሎዛ ኤቨንት የሚባል እነ ልደተ ቃል ያያዘ ልደታ የሚባል ቀጣፊ ወንበዴ ሌባ። እቀጥላለሁ። በፐርሰንት ለቤተክርስቲያን ህንፃ ማሰሪያ ማሰባሰቢያ እያሉ በፐርሰንት የሚቀበሉ ነጋዴያን፣ የቀኖና ቤተክርስቲያን መከበር ጉዳያቸው ያልሆኑ ጨፋሪዎች፣ አዝማሪዎች። መንፈሳዊ ስራ መሰራት ያለበት በመንፈሳዊ ሰዎች ነው። ስለዚህ መንፈሳዊ ሳይሆኑ መንፈሳዊ ስራ እንሰራለን ብለው ተቀባይነትን ህዝባዊ ቅቡልነትን ወይም ደግሞ ይሄ ምንድነው ፎሎ ስላላቸው ብቻ አውደ ምሕረቱ የተቆጣጠሩ የሶሻል ሚዲያ ሰዎች አሉ። እነሱ በሙሉ የቤተክርስቲያን ጠላት ናቸው። እኔ ገብረስላሴን ተናግሬያለሁ። ነገ ላይ ገብረስላሴ ተናግሮ ነበር ብላችሁ ማለታቸው አይቀርም። እነዚህ በሙሉ ቤተክርስቲያን ለማጥፋት ነው ሰርገው የገቡ ቀጣፊዎች ናቸው። ከርሳም ናቸው። ሆዳቸውን የሚያገለግሉ ናቸው። ሲሞናውያን ናቸው። ገንዘብን መውደድ የኃጢአት ሁሉ ስር ነው የሚለው ቅዱስ ጳውሎስ። ይህን ብያለሁ። ሐሳቤን መሸጥ መብቴ ነው። የወደደ ይገዛዋል። ስለ አንዲት ኦርቶዶክሳዊት ቤተክርስቲያን ብቻ ስል ጮሃለሁ። የወደደ የፈቀደ ይሰማኛል። ያልወደደ ያልፈቀደ ደግሞ ስክሮል አድርጎ ያልፋል ማለት ነው። ይሄው ነው። ሰላም።